አቢ ጉዳይ ነው በሴቶች ላይና ብሎም በህፃናት ላይ የሚፈጸም ጥቃት እየተበራከተ ነው የመጣው ባል ሚስቱን ቀደም የተናገረው መደብደብ እስከ ማለት ደረጃ የተደረሳለ ግን ጥቃት ስንል አካላዊ ጥቃት አለ ስነ ልቦናዊ ወሲባዊና የኢኮኖሚ ጥቃቶች አሉ በሴቶች ላይ የሚፈጸም በዋናነት የቤት ውስጥ ጥቃት ሴቷን አካላዊ ጥቃት እኮ ምንለው እኮ ድብደባን ጭምር ነው እውነት ነው ቡጢም ሊሆን ይችላል በጥፊም ሊሆን ይችላል ይሄ ተለመደ ነው እንደውም ከከተማም እስከ ገጠር ድረስ አሁንም ያልተቀረፈ ችግር ነው ስነ ልቦናዊ የስነ ልቦና ጥቃትም አለ ሴቶችን ማንቋሸሽ ዝቅ አድርጎ ማየት በራሷ እንዳትተማመን ማድረግ በመልክት መሳተፍ የተለያዩ የቪዲዮ ፊልሞችን በማሳየት ወደ ሌላ ነገር እንድትገባ ማድረግ ይሄ ራሱ የስነ ልቦና ጥቃት ነው ወሲባዊ ጥቃት ያስገድዶ መድፈር ነው አስገድዶ መድፈር በአሁን ሰዓት ሴት ላይ ብቻ አይደለም ወንድ ህፃናት ላይም አዲስ አበባ ከተማዋን ጨምሮ እንኳን እየተፈጸመ ያለ ነው በኋላ ችግሮቹ ላይ እናነሳዋለን እንጂ በጣም እየተባባሰና ዘግናኝ በሆነ መልኩ ባሳፋሪ በሆነ መልኩ በወንድም ባባት ባጎት ሴት ልጅ እየተደፈረች ያለበት ነው ከ8 አመት በታች ሆኑ ህፃናት በግብረ ሰዶም ጥቃት እየደረሰባቸው ያለ ነው በዋናነት የቤት ውስጥ ጥቃት እንደ ወንጀል ነው ያስቀጣል ነገር ግን ምን ያህል ነው ይሄንን እንትን ብሎ የሚሄደው ሰብሮ የሚወጣው ሚስት በባሏ ኮስ ስትደበደብ ውጭ አሳልፋት ሰጥምኩ እዛው መፍቱ እንደሆነ አርጋም የምትቀበል አለች ይሄንን ነገር ደግሞ ውጭ ባወጣውም ደግሞ ትዳሬ ሊፈርስ ነው ትላለች የኢኮኖሚ ጥገኝነት ካለ ደግሞ ይባባስና እዛው ችላይ መኖር ምን ይሎኛልም አለ እሱም የማህበረሰቡ አመለካከት አለ የኢኮኖሚ ጥገኝነቱ አለ አለማውቅም ጭምር ባል አስፈጻሚ አካላት እኮ ጭምር በፊት ሲኬድ እንዴ ባልሽ አይደል እንዴ ምታሽ ምንድነው በቃ ምታካብቹ ምንድነው ባል አይደል እንዴ ሌላ ሰው አልነካሽ ምናምን ይሄ ነገር ስላለ ሴቷን ወደዛ እንድትሄድ ለውጥ አሁን ቢኖርም ግን ይሄ እስከዚህ ደረጃ ነበር አመለካከቱ የነበረው ሌላው በዚህ ወንጀል ላይ ጽንስ ማቋረጥን ነው የምናየው ጽንስ ማቋረጥ በፊት ለሴቲቱ ለናቲቱ አስከፊ ችግር ካላመጣባት በስተቀር ጽንስ ማቋረጥ አይቻልም አሁን ግን ተሻሻለ የወንጀል ህግ ላይ በሴቷ ላይ ይሄ በዘመዳሞች መካከል የተፈጸመ በአባቷም ሊሆን ይችላል ባቆቷ ሊሆን ይችላል በወንድሟ ሊሆን ይችላል በዚህ ሁኔታ አርግዛ ከሆነ ተደፍራ ማለት ነው ጽንሱ እንዲቋረጥ ይፈቀዳል እንዲሁም ሊድን የማይችል ከባድ ችግር ካለ የጻኑ ላይ እሱም እንዲቋረጥ ይፈቀዳል እንዲሁም ደግሞ እቺ ሴት ልጅ ባይምሮሚው በአካላዊ ያልጠነከረች ለጋ ወጣት ከሆነች እንዲሁም ወልዳ ልጁን የማሳደግ አቅም የላትም ብሎ ከታመነ ይሄም ጽንስ የሚቋረጥበት አግባብ የተፈቀደ ነው የሚለውና በጠቅላላ ስናየው ምንድነው ለሴቷ የተሻለ ነገር ከበፊቱ ጋር በፍታቤሩን ወንጀልም ስንመጣ ለሴቷ መብት የተሰጠበት አግባብ አለ ማለት እንችላለን ነገር ግን አፈጻጸሙ ምንድነው ሌላ ጥያቄ ነው ይሄንን ታውቃለች ሌላ ጥያቄ ነው እና ይሄንን ለማለት ነው የምፈልገው